ጃሎ መገን ወሎ መገና መገና እንኳን በመስከረም በሐምሌ ደመና የማይነጥፍ ውበት ልባረድ ቁንጅና ሞልቶ ተርፏል ወሎ ተሻግረው ቦርከና ይላል። ስለ ወሎ የተጻፉ ግጥሞች አንዱን ያገኘሁት ነውና በጣም እጅግ በጣም የሚያስደስት የሚያስገርም ነው። በህይወት ስንኖር ብዙዎቻችን የምንጓዝባቸው ቦታዎች የምንፈልጋቸው ቦታዎች ትራቭል የምናደርግበት ይኖራልና እስቲ እናንተ ተመልካቾቻችን የት ነው መጓዝ የምትፈልጉት? የት ነው መሄድ የምትፈልጉት? እሱን ኮሜንት ላይ ብታስቀምጡልን። ጤና ይስጥልኝ የተወደዳችሁ። እንደ ቀድሞ ሁሉ ዛሬ ላይ በሀገር አቋራጭ በደሞ አዲስ በሀገር አቋራጭ ጉዟችን ወደ ወሎ እንጓዛለን። ዛሬ በጣም ደስ የሚል ጊዜ እናሳልፋለን። ጥሩ የሆኑ ነገሮች ይኖሩናል ብዬ ተስፋ አድርጋለሁ። በጣም የምወዳቸው ቤተሰቦች፣ የምወዳቸው ጓደኞች፣ ጋዜጠኞች፣ የተለያዩ የወሎ ሰዎች የሰሯቸውን ቪዲዮዎች አጠር አድርጌ ያሳያቸዋለሁ። በጣም የምወዳቸውም ጋዜጠኞች በዛው መጠን አለ። እንዲሁም የተለያዩ ሰዎችንም በዚህ አጋጣሚ ቪዲዮዎቻቸውን ላሳያቸው እወዳለሁ። ከዛ በፊት ግን አንድ ደስ የሚል ግጥም ልበልላችሁ። ያፋቸው ቃል መጣፈጡ አብሽር ነው እንጂ ሌላ ያውቁ፣ የዋህነት መለያቸው ደግነትን የለበሱ፣ የሰው ትርጉም ለጠየቀ ወሎዬነት ነው ለኔ መልሱ። ውበትንም ጀግንነትንም የስራ ባህል አፍቃሪነትንም ነው ሊያሳዩን የፈለጉትና በጣም ደስ የሚሉ ጀግና የሆኑ ሰዎች እንዳሉ አምናለሁ። እባካችሁ መሄድ የሀገር አቋራጭ ተጓዦቻችን መሄድ የምትፈልጉትን ቦታ ፕሊስ የሆነ ነገር ብታደርጉልንና ብትጠቁሙን ብዬ አስባለሁ። እስቲ አንዳንድ ጋዜጠኞች ወይም ደግሞ በሙዚቃ ሲሰሩ የነበሩ ልጆችን አይተናቸው ሰምተናቸው እንመለስ። ሌላ የግጥም መጽሐፍ አለው። እዚህ ግጥም ውስጥ አንዱኛውን ግጥሙን በጣም ወድለታለሁ። ከግጥሙ መካከል ደግሞ ሁለቱ ስንኞች በጣም ይገርሙኛል እና ደጋግሜ ብያቸዋለሁ። ዳገት ሽቅብ የታየ ቁልቁለት፣ ቁልቁለት ቁልቁል የታየ ዳገት። እንግዲህ የእይታ ማዕዘኑ ነው አንዱን መንገድ ዳገትም ቁልቁለትም ያስባለው። የት ቦታ ቆመን አየ ነው የሚለው ወሳኝ ነው። በህይወትም እንደዚያ ይመስለኛል። የሚገጥሙንን ጉዳዮች የምናይበት አንግል፣ የእይታ ማዕዘናችን የምናስተናግድበት መንገድ አንዳችንን ከሌላኛችን ይለየናል። ለምሳሌ አንድ ሁነት ፊት ለፊት ቢፈጠር እኔ የማይበት የእይታ ማዕዘንና ፊት ለፊት ያሉ የካሜራ ባለሙያዎች የሚያዩበት የእይታ ማዕዘን ይለያያል አይደል እንዴ መልኬ? በህይወቴ ተመኝቼው ያማቀው በቃ በጣም የምመኘው ነገር ሚስት መሆን ነው። ባል አለኝ በጣም ነው የምወደው። እስከዛሬ ስነጫነች ቸቸቸቸቸ ስል ነበር። ይሆን እንደው አንድ ታቃላ ትንሽ ምናምንና ለካ ፍቅር ኖሮብኝ ነው እንደዛ ሰው የሚዋደድ አንቻሮ ኮምቦልሻ ፋቲሚቲ ቆሎ ተቀበለው ልቤን መጣል ኮብሎ ተመልሰናል ተመልካቾቻችን። ደስ የሚል ቪዲዮ እንዳያችሁ አምናለሁ። በጣም የምወዳቸው ጀግና የሆኑ ጋዜጠኞች አሉ። ጋዜጠኛ መክፊራ፣ ጋዜጠኛ አማረ፣ ጋዜጠኛ ቁም በጣም የሚገራርሙ ልጆች ናቸውና አንድ የወሎ ሙዚቃ ላይ የሰማሁት ስንኝ አለና በጣም ነው ያስገረመኝ። ምናልባት እሷን ልበልላችሁና ቀጣይ ያለውን ቪዲዮ እንድትመለከቱ ትጋብዛችኋለሁ። እኚህ ወሎዬዎች ይሉሃል ያዛብሸር፣ ጥርሳቸው ዝናር ነው አይናቸው መነሸር። እኚህ ወሎዬዎች ካሉ መርሃባ፣ ከልፍኛቸው ዘግተው አይወጣም የገባ። እኚህ ወሎዬዎች ይሉሃል ያዛብሸር፣ ጥርሳቸው ዝናር ነው አይናቸው መነሸር። እኚህ ወሎዬዎች ካሉ መርሃባ፣ ከልፍኛቸው ዘግተው አይወጣም የገባ። አትረፍርፎ ስትሽ ሌላው መልክስ ያንሰው፣ ጠሃያን ያዘች ግንባር ሲያበራ ለካሳት ችለሽም ያንቺ አይነት አንጮራ። ሰው ተበላለጠ ውበት ተወዳድረው በወሎ ልክ ላይ ቁንጅና ተሰፍሮ ወሎ ላይ ተወሳ ላይ ብዙንም ወጥተውኝ እሷን ላይ ጋባዥ ናት
ናቸው። ከገባህ ተመልሰህ አትወጣም። እንግዳ ተቀባይ ናቸው። በጣም ደስ የሚሉ ናቸው ነው እንግዲህ ሁኔታውና በጣም ደስ የሚል ነው። ጥሩ ቆይታ እንዳደረግን ተስፋ አድርጋለሁ። ቀጣይ ያለውን ቪዲዮ ተጋበዙልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ እንተጋገዝላለሁ። ይመቻችሁ። ወዳችኋለሁ። የደሞ አዲስ የሀገር አቋራጭ ጉዟችን ይቀጥላል። ሰላማችሁ ይብዛልኝ። ኢትዮጵያ በታሪክ በባህልና በተፈጥሮ የበለጸገች ሀገር ናት። በዚች ሀገር ውስጥ ደግሞ በልዩ መንገድ የምትጠቀስ አንዲት ምድር አለች። የተራሮች ምድር ብቻ አይደለችም። የአብሮነት፣ የእንግዳ ተቀባይነት፣ የውብ ባህልና የረጅም ታሪክ ምድርም ናት። የህዝቧን አኗኗር፣ ባህላዊ አለባበስ፣ ምግብ፣ ጭፈራ፣ የጋብቻ ስነ ስርዓት፣ የማይረሱ ታሪኮችን በአጭር እንቃኛለን። አቦጀባ ጀባ ጀባ አሪፍ ግባ በለው ወደ ወሎ እንጓዝ። ወሎ በኢትዮጵያ ሰሜን ምስራቅ የምትገኝ በታሪክ በባህልና በተፈጥሮ የበለጸገች ምድር ናት። ሰላም። በደሞ አዲስ በሀገር አቋራጭ ጉዟችን ወደ ወሎ እንሄዳለን። ለብዙ መቶ ዓመታት የንግድ መንገዶች፣ የባህል ልውውጦችና የተለያዩ ማህበረሰቦች መገኛም ሆና ትኖራለች። በወሎ ታሪክ ውስጥ ብዙ ታዋቂ ሰዎች ተነስተዋል። ከነሱ መካከል ራስ ሚካኤል ወሎ በኢትዮጵያ ታሪክ ውስጥ አንዱና ዋናው መሪ ሲሆን በአገሪቱ ፖለቲካና በታሪክ ውስጥ ጉልህ ሚና የተጫወተ ሰው ነበር። ሌላው በታሪክ ብዙ ጊዜ የሚጠቀሰው ልጅ ኢያሱ ነው። በዘመኑ የሚያነጋግሩ ውሳኔዎችና ክስተቶችን በኢትዮጵያ ታሪክ ውስጥ አስፈላጊ ነገር በማድረግ ግዴታዎቹን ተወጥተዋል። ነገር ግን የወሎ ታሪክ በመሪዎች ብቻ አልተጻፈም። በእርሻ በሚተጉ ገበሬዎች፣ በንግዳቸው የሚታወቁ ነጋዴዎች፣ ባህላቸውን በጠበቁ ሽማግሌዎች እና በኪነ ጥበቡ የደመቁ አርቲስቶች የዚችን ምድር ታሪክ ገንብተዋል። የወሎ ሰዎች የሚለያቸው ነገር ቢኖር የአብሮነት ባህላቸው መሆኑ ይበልጥ ያስገርማል። በተለያየ እምነትና ባህል ለረጅም ጊዜ በአንድነት ኖረዋል። ይህም ወሎን በኢትዮጵያ ውስጥ ልዩ የሚያደርጋት አንዱ ነገሯ ነው። ተራሮቿ፣ ሸለቆቿ ብቻ አይደሉም ውብ የሚያደርጋት ሕዝቧም ጭምር እንጂ። የወሎ ሰዎች በትህትና በእንግዳ ተቀባይነትና በመተሳሰብ ይታወቃሉ። ወደ ቤታቸው የመጣን እንግዳ በፈገግታ ይቀበላሉ። በወሎ ጉርብትናና ባህል በጣም ጠንካራ ሲሆን በደስታም ሆነ በሐዘን ሰዎች እርስ በራሳቸው ይደጋገፋሉ። ሰርግ፣ በዓል ወይም በችግር ጊዜ ማህበረሰቡ አንድ ሆኖ ይቆማል። ይህች ምድር የተለያዩ ባህሎችና እምነቶች በሰላም የኖሩባት ምድር ናት። ለብዙ ዘመናት ሰዎች እርስ በርስ በመከባበርና በመተጋገዝ ኖረዋል። ይህም ወሎን የአብሮነት ተምሳሌት አድርጓታል። ሴቶቹ በውብ ጥልፍ ያጌጡ ነጫጭ የጥበብ ልብሶችን ሲለብሱ፣ ወንዶቹ ደግሞ ነጠላና ጋቢ በመልበስ በዓላትንና ልዩ ዝግጅቶችን ያከብራሉ። ይህ አለባበስ ለውበት ብቻ ሳይሆን ክብርና ማንነትን በይበልጥ ያሳያል። ወሎ ውስጥ ምግብ የሆድ መሙያ ብቻ አይደለም፣ የፍቅርና የአክብሮት መገለጫ እንጂ። እንጀራ፣ ዳቦ እንዲሁም የተለያዩ ባህላዊ ምግቦች አንድ ማዕድ ላይ ሲቀርቡ ከምግብ በኋላ ደግሞ የቡና ስነ ስርዓት ይደረጋል። የቡናው መዓዛ ቤቱን ሲሞላ በዚህ መንገድ ግንኙነታቸውን በይበልጥ እንዲጠነክር ያደርጉታል። ወሎ ሲጠቀስ ሙዚቃዋን ሳንጠቅስ ማለፍ አይቻልም። የወሎ ባህላዊ ዘፈኖች ፍቅር፣ ጀግንነት፣ ስራና አብሮነትን ይገልጻሉ። የዋሽንት ክራርና የከበሮ ድምፅ ሲሰማ ወጣቶችና ሽማግሌዎች በአንድነት ይጨፍራሉ። በሰርግ በበዓላትና በሌሎች የደስታ ዝግጅቶች ላይ ባህላዊ ጭፈራዎችን በመጨፈር የወሎን ሕይወት ያደምቁታል። በወሎ የጋብቻ ሥነ ሥርዓት ቤተሰብን የሚያቀራርብ ትልቅ ባህላዊ ክስተት ሲሆን ሽማግሌዎች በክብር ይሳተፋሉ። ሙዚቃና ጭፈራ ይኖሯል። ዘመድና ጓደኛ አምረውና ተውበው በፍቅር ይገናኛሉ። የምርቃት ሥነ ሥርዓታቸውም ወጣቶችን በማበረታታትና በመመረቅ የወደፊት ሕይወታቸውን የሚያከብሩና ውብ ባህላቸውን እንዲጠብቁ የሚያስችል ሥነ ሥርዓት ነው። ወሎ ብዙ የታሪክና ባህል ባለቤቶችን አፍርታለች። ራስ ሚካኤል ወሎ እና ልጅ ኢያሱ በኢትዮጵያ ታሪክ ውስጥ ጉልህ ስፍራ አላቸው። ከዚህ በተጨማሪ የወሎ ምድር ብዙ ድምፃውያንን፣ ገጣማያንን፣ ምሁራንንና የወሎን ባህል የሚያስተዋውቁ ትልቅ ሰዎችን ለኢትዮጵያ አበርክታለች። በተፈጥሮ ውበቷም ትታወቃለች። ከፍተኛ ተራሮች፣ ሸለቆች፣ ዋሻዎች፣ ታሪካዊ መስጊዶችና አብያተ ክርስቲያናት በበርካታ ጎብኚዎች በፍቅር እንድትጎበኝ አስችሏታል። እነዚህ ሀብቶች ለወሎ ታሪክና ባህል ለቀጣይ ትውልድ እንዲሻገር ጉልህ ሚና ተጫውተዋል። ውብ ተፈጥሮ ብቻ ያላት ምድር አይደለችም። የክብር፣
የፍቅር የመተሳሰብና የአብሮነት ትምህርት የምትሰጥ ምድርም ጭምር። እዚህ ባህል በቃል ብቻ አይተላለፍም፣ በሚኖረው ኑሮ በስነ ምግባር እና ዕለት ዕለት በሚደረግ ክንዋኔ ውስጥ እየቀጠለ ይኖራል። ወሎን ስናስብ ተራሮቿን ወይም የታሪክ መጽሐፍትን ብቻ አይደለም፣ በፈገግታ የሚቀበል ሕዝብ፣ በፍቅር የሚያስተናግድ ቤት፣ በዜማ የሚገለጽ ባህልና በታሪክ የተሞላ ማንነት እንድናስብ ያደርገናል። የወሎ ሰዎች ባህላቸውን ጠብቀው ለትውልድ አስተላልፈዋል። ይህም ወሎን ከኢትዮጵያ ውብና ተወዳጅ እንድትሆን አድርጓታል። ዛሬ የተመለከትነው የወሎን ታሪክና ባህል ከሚያሳዩ ገጾች መካከል ጥቂቶቹን ይህን ይመስል ነበር። ይህን ውድ ቅርስ መጠበቅ፣ ለቀጣይ ትውልድ ማስተላለፍ የሁላችንም ኃላፊነት ነው።